የትኛው ነው በጣም አስቸጋሪ? ሰርቫይቭ ማድረግ ወይስ ትራይቭ ማድረግ? ቨርጂኒያ ውስጥ ነው ኔትወርኪንግ ኢቨንት ልካፈል ሄድኩኝና ፕሮግራሙ እስኪጀምር ድረስ ከጎኔ ካሉ ሰዎች ጋር ስናወራ ነበርና ከጎኔ ካሉት ሰዎች አንዱ የሎን ኦፊሰር፣ ያኛው ሰው ደግሞ አቪዬሽን ውስጥ ለአንድ መልቲ ቢሊዮን ዶላር ካምፓኒ የሚሰራ ነው። ማለት በጣም ሰክሰስፉል የሆኑ አቺቨር ሰዎች ናቸውና በጣም የሞቀ ጨዋታ ውስጥ እያለን እንዴት እንደሆነ ባላቅም ወደ አንድ ጉዳይ ውስጥ ገባንና ከጎኔ ያለችው ልጅ ሎን ኦፊሰር ነችና እንዴት ይሄ በቃ ፍርስትሬት የሚያረጋት ነገር አንዱ ሰዎች ዜናውን እየሰሙ ባድ የሆነው ኒውስ እየሰሙ ጓደኞቻቸው ዘመድ የሚሉትን እየሰሙ እንዴት ያለውን አሁን ኦፖርቹኒቲ እንደማይጠቀሙ እሷ ልትረዳቸው እንደምትችል ቤት እንዲገዙ እንደምታስችላቸው እያወቀች ግን ብዙ ሰው በዜናው በምናምኑ ምክንያት በሚሰማው ኢኮኖሚ ጥሩ አይደለም ምናምን በሚለው ሪሴሽን እየመጣ ነው የሚለው ባድ ኒውስ ዲስከሬጅ እየሆኑ ልትረዳቸው እንዳልቻለች ነበር። በጣም ተማራ ነው ብታወራው እና ያን ከሰማው በኋላ እኔም የምጠይቅ ነበር ጥያቄና በጣም እኔም ተሰምቶኝ በጣም የምትለው ነገር በጣም ለኮሚኒቲዋ ነው የምታስበው። በጣም በቃ እኔም ፍርስትሬት ያደርገኛል ይሄ ነገር እና በራሴው መንገድ ማለት ነው። እኔም ደግሞ ሴፍ ሆንኩና ላይክ ኦኬ እኔም ሼር ባረግ የኔም ፍርስትሬሽን ኦኬ ነው ብዬ ልክ ነሽ። እኔም አንዱ እኮ ያለብኝ ፍርስትሬሽን ከቢዝነስ ኦነሮች ጋር ከኛ ኮሚኒቲ ጋር ሳወራ ብዙ ጊዜ ስለ ሰርቫይቫል ነው ብዙ የሚጨነቁት ወይም ደግሞ እንዴት አድርገን ቢላችንን ከቨር የሚያደርግ ለሰራተኞቻችን የምንከፍለው ትንሽ የምትተርፍ ካገኘን ይበቃናል የሚል የሰርቫይቫል ሜንታሊቲ ነው ያለው እና አንዳንዴ ስትረች ላደርግ ስሞክር ለምን ስኬል ለማድረግ አታስቡም? ሌሎች ኮሚኒቲዎች ቢሊየንስ ኦፍ ዶላርስ ያላቸው ካምፓኒ አላቸው። የእኛ ካምፓኒዎች ለምንድን ነው እንደዛ ነው? በጣም ጥቂት ናቸው እንደዛ አይነት ካምፓኒዎች እኛ ያሉን እና ለምንድን ነው የማይኖረን ብዬ እኔም በቃ ሴፍ ሆኜ ሳወራ ሺ ጃምፕድ ኦን ሙዷ ተቀየረ እና ጃምፕ አድርጋ ምን ማለት ነው አንተ ደግሞ የምታወራ ይሄ ለግዠሪ ነው አለች። ይሄ ለግዠሪ ነው። እኔ እያወራሁ ያለሁት እንዴት አድርገን የእኛን ኮሚቲ ሰርቫይቭ እንዲያደርግ ሩፍ ኦቨር ሄድ እንዲኖራቸው ነው እንጂ አንተ አሁን ሚሊዮን ዶላር ምናምን የምታወራው ይሄ እኮ ቅንጦት ነው። ለእኛ ሀገር ይሄ አያስፈልግም። እኛ ህዝባችንን መርዳት ያለብን እንዴት አድርገው ሰርቫይቭ እንደሚያደርጉ ነው ስትል ደንግጫለሁ። ውስጥ የተሰማኝ ምን እንደሆነ ግን ታውቃላችሁ? ሆነስትሊ ቅድም በጣም በቃ ምርር ብሏት ክሎዝ ማይንድድ ነው ስትል የነበረች ሰው ሌሎችን ክሎዝ ማይንድድ ናቸው ለመስማት ዝግጁ አይደለም ያለች ሰው እኔም መስማት አልፈለገኝም። ጥያቄ እየጠየቀች ምን ማለት ነው ይቻላል ወይ እኔ እንደዚህ ያላሰብኩ ምናምን አይደለም ስትል የነበረው ወዲያው ነው ፑሽ ባክ ያደረገችው። ወዲያው ነው ያደረገችው። ግልጽነቷ ደስ ይለኛል። ብዙ ሰው እንደዛ ግልጽ አይደለም። ታዝቦ ራሱን ነቅንቆ ይሄዳል። አንድ ቱል አለ። ይሄ አለቆቻችሁን ኢንፍሉዌንስ ማድረግ ስትፈልጉ ወይም ደግሞ ትሩዝን ቱ ፓወር መናገር ስትፈልጉ መጠቀም ያለባችሁ ብለኛ ሼር የምናደርገው ቱል አለ እና ስሙ ሌፍት ሃንድ ኮለም እንለዋለን። እና ምን ማለት ነው? ብዙ ጊዜ ሰዎች በቀኝ ኮለማቸው ላይ የሚሉት ነገር በግራ ኮለማቸው ላይ አላይን ላያደርግ ይችላል። በሌፍት ሃንድ ላይ በጣም በቃ ተናደው ተበሳጭተው የሆነ ነገር ማለት እየፈለጉ አብዛኛውን ነገር ያሰቡትን ሳይናገሩ ማሳጅ አድርገው የሚናገሩት በቃ የተወሰነውን ነው በራይት ሃንድ ኮለማቸው። እና ትሬን የምናረጋቸው ኮች የምናረጋቸው ምንድነው እንዴት አድርጋችሁ ነው ይሄ ቲንክ የምታረጉት ነገር የሚያበሳጫችሁ ነገር ፍርሴት የሚያረጋችሁ ነገር የሰዎችን ሪሌሽንሺፕ ሳጎዱ በተለይ ደግሞ አለቃ ካላችሁ በተለይ ደግሞ ፓወር ያሉ ሰዎች የምታወሩ ከሆነ ኦፍ ኮርስ ኤቭሪቲንግ በሌፍት ሃንድ ሳይድ ኮለም ያለው መናገር የለባችሁም፣ ግን እስኪሉ ሊኖራችሁ ይገባል። ይሄ በሌፍት ሃንድ ሳይድ ኮለም ያለውን ወይም ይሄ
ብታወሩ ሰዎችን ልሰብሩ የምትችሉበት ነገር ብትናገሩት ሰዎችን ሊያስቀይም የሚችለውን ነገር እንዴት አድርጋችሁ ነው ማሳጅ አድርጋችሁ ወደ ራይት ሃንድ ኮለም የምታመጡት የሚል ትሬኒንግ ነው የምንሰጣቸው። እና ምሳሌ እሰጣለሁ ምናምን እንዴት ይሄን ኮሚኒኬት ማድረግ ይችላል። አንዳንዴ የምላቸው ምንድነው ደሴም ነገር ላይ አንድ ሰው ተናግሮ ሊታሰርበት ይችላል፣ ሊገደልበት ይችላል፣ ወይም ነው ከስራ ሊባረር ይችላል። አንድ ሰው ደግሞ ከዛም የባሰ ነገር ተናግሮ ምንም ላይሆን ይችላል። ልዩነቱ ምንድን ነው? ሁለቱም የተናገሩት አንድ አይነት ትሩት ነው፣ አንድ አይነት ኢሹ ነው። አንደኛው ይሄ ሌፍት ሳይድ ላይ የሚያስበውን ነገር እንዴት አድርጎ ወደ ራይት ሃንድ ኮለም አምጥቶ ማሳጅ አድርጎ ዲፕሎማቲክ በሆነ መንገድ ማውራት እውነቱን ስላልቻለ ነው። ያኛው ደግሞ ኮሚኒኬት ሲያደርግ ከዛ ከሌፍት ሃንድ ሳይድ ኮለም ያለውን አውጥቶ በደንብ ኮሚኒኬት ማድረግ ስለቻለ ነው እንጂ ሁለቱም ኮምፕሌን አደረጉ። ምናልባትም ያኛው ሰው የበለጠ ነገር ሊናገር ይችላል፣ ክሪቲካል የሆነ ነገር ሊናገር ይችላል። ለማንኛውም ይሄ ኢምፖርታንት የሆነ ስኪል ሴት ነው። ይሄን አይነት ትሬኒንግ የምሰጥ ሰው ስለሆንኩኝ እንዳለ በሌፍት ሃንድ ሳይድ ኮለም ያሰብኩት አላወጣሁትም። በተለይ እንዴት እንደሚያስቸግር ለሀረር ሰው አስቡት። የሀረር ሰው ያሰበውን ነው የሚናገረው፣ የኤፍ ወርድ እየተጠቀምክ ነው የምናገረው። እናትን እንደዚህ አርባ የምንል ሰው ነበር እና ብዙ ተቀይሬያለሁ። ስለዚህ በዚህ በሌፍት ሃንድ ሳይድ ኮለም ማስብ የነበረው እንዴ ምሮ የምታወሪው ቅድም ተማረሽ ስትንጫጫ ነበር እንዴ ሰዎች ለምንድን ነው ክሎዝ ማይንድድ ናቸው እያልሽ የምታወሪው? አሁን ደግሞ ምንድነው እዚህ ጋር አንቺ ክሎዝ ማይንድ የምትሆኚው ልል ነበረ። ግን ማሳጅ ያደረኩትና ያው አሳምሬ ተናገርኩኝ። የምትዩ ነገር ይገባኛል። ያው ፍርስትሬት ያደርጋል። ልክ ነሽ። የኛ ኮሚት ብዙ ቻሌንጅ አለበት። ስለዚህ ነገር ማሰብ ለግዠሪ አንቺ ያልሽው ስኬል ስለማድረግ ሜቢ ስፔሱ የላቸውም። ነገር ግን አንድ ነገር ላሳይሽ፣ ለሰርቫይቫልም ይሁን ለትራይቭ የሚወጣው ኤነርጂ ታይም ሪሶርስ ኦልሞስት አንድ ነው። ብዙ ጊዜ እንዳውም ትራይቭ የሚያደርጉ ስኬል ያደረጉ ካምፓኒዎች ወይም ግለሰቦች ሞር ሪላክስድ እና ነፃ ላይፍ ነው የሚኖሩት። በጣም የሚቸገሩ ሰዎች እንዳውም ሰርቫይቫል ሞድ ውስጥ ያሉ፣ ሰርቫይቫል ሞድ ውስጥ መሆን የሚያመርተው ሆርሞን ኮርቲሶል፣ አድሪናሊን ምናምን ነው። አስጨናቂ ነው። ሰርቫይቫል ከባድ እኮ ነው። አስቡት፣ ቢሌን ለመክፈል የወጪዎችን የሚደረገው ጭንቀት፣ የሰርቫይቫል ጭንቀት እንዳውም ሞር ስትረስፉል አንግዛይቲ የሚያመጣ ምናምን ነው። ትራይቭ ለማድረግ ወደሚቀጥለው ለመሄድ ሊያስጨንቅ ይችላል። መስራት ብዙ ሊጠይቅ ይችላል። ግን ኤነርጂው የተለየ ኤነርጂ ነው። የኮርቲሶል ምናምን አይደለም የምታመርቱት። በሰራችሁ ቁጥር የተሻለ ነገር ከፍ ያለ ነገር ባያችሁ ቁጥር ራዕይ በኖራችሁ ቁጥር ምንድነው የሚሆነው? ባራችሁን ከፍ ባደረጋችሁ ቁጥር የምታመርቱት ሆርሞን ሴራቶኒን፣ ዶፓሚን የመሳሰሉ የጤንነት፣ የፍቅር፣ የኮንቴንትመንት ሆርሞኖች ነው የምታወጡት። እነኛ ሆርሞኖች ያ የምታዩት ነገር ይሆናል በሚል ተስፋ ቢግ ስለሆነ ለማይንዳችሁ እኮ ቪዥዋላይዝ የምታደርጉትና ሪል የሆነው ነገር ኦልሞስት ተቀራራቢ ነው። ብዙም አይለይም ማይንዳችሁ። ስለዚህ ማይንዳችሁ ቢግ ነገር ስኬሊንግ ላይ ትራይቪንግ ላይ ስታተኩሩ የሚያመነጨው ሆርሞን ለእናንተ ለጤንነታችሁ ጥሩ ነው፣ ሌስ ስትረስፉል ነው። ስለዚህ ይህን አብራራውላትና የእኛን ኮሚኒቲ ሰርቫይቫል ላይ ብቻ ከምናስተምረው፣ እንዴት ገንዘብ ሴቭ ማድረግ ብቻ ከምናስተምረው፣ እንዴት አድርጎ እንደምንም ብሎ ሩፍ ኦቨር ዘ ሄድ ብቻ ያም ኢምፖርታንት ነው። ያም ብቻ ከምናስተምር ለምንድን ነው እንዳውም ቻሌንጅ አድርገን ስትሬች አድርገን ትራይቭ እንዲያደርግ ስኬል እንዲያደርግ የማናደርገው በሚል ተነጋገርን። የኔትወርክ ኢቨንቱ ወዲያው ስለተጀመረ አልቀጠልም። ከዛ በኋላ ደግሞ ይሄን አግኝተን ጊዜ አላወራን። ጊዜ አግኝተን ብናወራ ምናልባት ሰፋ ያለ ጊዜ ባገኝ በኦፕንነስ ይሄ ሌፍት ሃንድ ኮለም ያልኳችሁንም ኦፕን ላይ አውጥቼ እንነጋገር ነበር። ያን እድል ግን እስካሁን አላገኘንም። ግን ያን ሰው ባደንቅም በጣም ለኮሚኒቲው በጣም የምትጨነቅና ደግሞ በቁ የሆነ ብቃት ያላት ብዙ ሰው ያልገባበት የሎን ብሮከር ነች። በእኛ ኮሚኒቲ ውስጥ ብዙ እንደዛ አይነት ሰው የለንም። አደንቃታለሁ። ግን ገርሞኝ ነው የዛሬ ሼር ያረኩላችሁ። በቃ እዚህ ጋር ክሎዝ ማይንድድ ሰምበዲን ብለን እኛም ራሳችን ክሎዝ ማይንድድ ስንሆን ለምንድነው ያንንም ማናየው? አትሊስት ኦፕን ሆነን ጥያቄ ጠይቀን ይሄ ሰው የሚለው ነገር ናይቪቲ ነው ወይስ የሚያውቀው ነገር አለ እኔ የማላውቀው ያላየሁት ነገር አለ ወይ ማየት ያለብኝ የሚለውን ነገር ማድረግ መለማመድ መቻል አለብን። ወዲያው የማይስማማንን ነገር ቡም አድርገን በቃ መምታት ጥሩ አይደለም። አንማርም፣ አናድግም።
አይጠቅመንም። እናቃትን ብቻ ሴፍ የሆነችዋን ለኛ የምትመቸን ለኛ ሴፍ የሆነችው ነገር ላይ ብቻ ነው የምናተኩረው። እሱ ደግሞ ለኛም ለኮሚኒቲያችንም አይጠቅምም። በመጨረሻ የምጠይቃችሁ ጥያቄ ምንድነው? ቆም ብላችሁ የቱ ጋር ነው ጊዜያችሁ የምታጠፉት? ለሰርቫይቫል እንደምንም ብዬችን ወር እንደምንም ብዬችን አመት ላይ ነው ወይስ ችን አመት አልፋለሁ ችን ወር አልፋለሁ፣ ነገር ግን በሚቀጥለው አመት የዛሬ 3 አመት የዛሬ 5 አመት እዚህ ጋር ስለምደርስ እንዴት አድርጌ ነው ራሴን እንደ ፕሮፌሽናል ወደሚቀጥለው ሌቭል ስኬል ማረገው ወደ ድራይቭ ማረገው? እንደምንም ብያችን ስራ መጠበቅ እንደምንም ብዬ ካለቃይ ጋር ተስማምቼ ችን ያገኘኋትን ስራ ጠብቄ መኖር የሚለው ብቻ ሳይሆን መታሰብ ያለበት ነገ እንዴት ነው እኔ ሳለቃም ሆነ ነገስ እንዴት ነው እኔ እያደኩ ለቤተሰቦቼ ለኔም ለሌላ የሚተርፍ ኢንካም ለሌላ የሚተርፍ ኦፖርቹኒቲ እና ፕላትፎርም የምፈጥረው ብለን ለትራይቪንግ መንቀሳቀስ አለብንና ቆም ብላችሁ አስቡትና የቱ ጋር ነው ኢነርጂያችሁ የሚጠፋው? ኢነርጂያችሁ መጥፋቱ ካልቀረ መጨነቃችሁ ካልቀረ ስትሬስፉል መሆናችሁ ካልቀረ ጊዜ ታይም ሪሶርስ ለሰርቫይቫል ማጥፋታችሁ ካልቀረ ቢዝነሳችሁ እንደምንም ብላችሁ ወጪውን ብቻ ሸፍነው ትንሽ ነገር እንዲተርፍ ብዙም ስትረስ ከማድረግ ብቻ ለምንድነው ቢዝነሱ ልክ እንደሌላው ኮሚኒቲ ስኬል አድርጎ መልታይ ሚሊየን መልታይ ቢሊየን እንዲሆን ለምንድነው ማንሞክረው? እዚህ ላይ ግን አንድ ነገር ዲስክሌም ማድረግ ፈልጋለሁ። አንዳንድ ሰዎች ይህን ማድረግ አንፈልግም አድርጉ እያልኩ አይደለም። ያ ከሆነ አለማችሁ ኦኬ። ቢካዝ አንዳንድ ሰው በቃ እኔ ይህን ቢዝነስ የከፈትኩት ለላይፍ ስታይል ነው ለእኔና ለቤተሰቦች በቂ ገንዘብ ጀነሬት ካደረገ ይበቃል ከሆነ ጥሩ ነው። ነገር ግን በቃ ይሄ ነው አቅሜ ይሄ ነው ፖቴንሻሌ ከዚህ በላይ መሄድ አልችልም በሚል ካምፕ ያደረግን የቆምንና አይቻልም ብለን ላሰብን ሰዎች ነው እንጂ ይሄንን ሼር ማድረገው አምናችሁበት እችላለሁ ግን አልፈልገውም ከሆነ ዋና ጀስት stay survival level stay at wherever እናንተ ኮምፎርታብል የምትሆኑበት። ለማንኛውም የተናገርኩት ነገር ይጠቅማችኋል ብዬ ገምታለሁ። በሚቀጥለው ጊዜ እስክንገናኝ ድረስ መልካም ጊዜ። ትንሽ ወደ ኦሽኑ ወደ ሳንዱ አዞርና ላጋራችሁ ኦሽኑ ዛሬ ምን እንደሚመስል። እንደምታዩት በቃ ጠዋት ነው። ከሰንሴት አልፏል፣ ግን በጣም የሚያምር ቆንጆ የሆነ ታይሚንግ ነው። እሺ ወፏ ልጅኗ እንጆይ እያደረገች ነው። ኦልራይት መልካም ጊዜ። ቀጥሎ እስክንገናኝ ድረስ ደህና ሁኑ።